እኔ የምልህ ሆዴ እና የት ምንም እየበላሽ ነው? እዚህ ሆድሽ የሚያምሽ ሆዴ በጠዋት ሆዴ። አረ ሆዴን አመመኝ አይደለም። እና ከዚህ በኋላ እኔ ሆዴ ስለ አንተም ሆድዬ በለኝ። ሆድዬ በለኝ። እኔ ሆዴ ነው ምልክ። ስምሽን ነው? አዎ የኔንም ያንተንም ሆድዬ የኔንም ሆድዬ። እንዴ እኛ ከማን እናንሳለን? አምሮሻል ማለት ነው። ምን ሆነ ነው አንተ? ቆይ አሰለጥንም እንዴ እነ ድንቄ ሆዴ አንጀቴ ማሪ አይደል እንደሚባባሉት እኛ ወግ ምን ያንሰናል? አንድ ጌልች ሆዴ ምትል ያን ሰውዬ ሆዴ ትለዋለች። እሱም ሆዴ ይላል። አይ እነሱ አይባባሉ። አይ መስሎሽ እነሱ አይባባሉም እናቴ። እኛ ብንባባል ምን ያንሰናል እንዴ? ምን ነግቶሽ ነው አንቺ? ምን ክፉ ነገር? እኔ አሁን መካሻን የመሰለ ቆንጆ ስም እያለኝ ሆዴ የምባለው ሆዴ ምንድን ነው? የሴት ለማቀመጣጠልም ለምንም ለማለት ማይመች መካሻ መኬ። አረ በዛ ሂድ በእናትህ። እሺ ይልቅ አሁን እንደው ሆድዬ እንደው ዝም ብዬ የዚህ ሀገር አየር ሙቀቱ ምኑ ትንሽ አልተመቸኝም እና እስቲ እንደው ልዝናና። እኔ ተሰው ለምን አንሳለሁ? ዱባይ ላከኝ። ልትሰደጂ አይዲያ እና ምን ለምን? እሺ እሱ ይቆይ በቃ። ሰሞኑን ሰርግም ስላለ ሰፈርተኛው ሴቱ በሙሉ አንድ ነገር ገዝቷል። እንዴ እኔ እስቲ አንተ ሚስት ለምን ከሷ አንሳለሁ? ሂውማን ኤር ግዛልኝ። ደሞ ስለ ፀጉሬ ላይ ሂውማን ኤር እንደምን እዛ መኝታ ቤት አይደልሽ? ምን 40 ምናምን ብር አለ። 40 ምናምን ብር? ብር 40 ምናምን ብር አለ። ምን በ40 ብር ሻይ ቅጠል ይገዛል? ከዳቦ የተረፈ ነው። ከዳቦ የተረፈ ነው። ምን ላድርጎ ታዲያ? ኪስ ውስጥ ያለው እሱ ነው። 40 ሺህ ብር እኮ ነው ሂውማን ኤር። እንዴት በ40 ብር ይገዛል? ስንት? 40 ሺህ ብር ይመታፈጣል። 40 ሺህ ብር አልኩ ስጠኝና ሄጄ ገዝቼ እንደ ሴቶቹ ቀጣጥዬ ልመር። ብርቄ ምንድነው እንደዚህ ደፋር ያደረገሽ ነገር ግን? ምንድነው እንደዚህ ልብሽ ሙልት ያደረገው ነገር ግን? አንቺ እንኳን ፀጉርና አናት ስለምታረጋል ጭንቅላትሽ 40 ሺህ ያወጣል። ምን ያወጣል? ንቀት ነው። ለድንቅ 40 ሺህ ብር አውጥቶ ገዛላት አይደል? እኔ ከማን አንሳለሁ? እሰይ ደጋራ። አንድ ነገር ልንገርሽ፣ እሱ እንደሆነ መቼም አያደርገውም። ከዛ ውጭ ከየት 40 ሺህ ብር ቀልድ ነው እንዴ? አንቺ 40 ሺህ ብር ስንት ነገር ነው የሚሆነው? አዎ ነው። አሳያለሁ ነው። እሺ ከመጀመሪያ ወይኔ ባለጌ እየሄድሽ ጎረቤት ለጎረቤት እየሄድሽ እዚህ አጓጉል ነገር አታምጪ። ስድ 40 ሺህ ከየት ይመጣል? ደፋር ምን አረገሽ? ባልና ሚስቶቹ እናንተ ገበናችሁን ኑሯችሁን በቤታችሁ ለምንድን ነው የማታረጉት? እኔ ቤት ምን ያርጋችሁ? የኔ ቤት እናንተ ገልፋችሁ ሊሆን ይችላል። የኔ ቤት ምን አገባኝ? በእናንተ ምን አረገን? አንተ ከየት ምናምጣው? ከየት ውርስ ከፈለግ ውርስም አግኝ ምንም በል። ዱባይ ለውስጥ ይሰጥናታል። የፈለክ ለምን ቡርኪና ፋሶ ቅመማቅመም ልትገዛ ነው ዱባይ ተራ የምትሄደው? ቅመማቅመም አንዳንድ ነገር ስትፈልግ እዛ ሌላ ሾፕ ታደርጋለች። እሺ ይኸውልህ ሰማኝ። ደግሞ አንተና 40 ሺህ ብር አውጥተህ ገዛል። 40 ሺህ ብር ሂውማን ኤር 40 ሺህ ብር አውጥተህ ገዛለት። አንተ ገዛልኝ አላልሽም እንዴ? ለምን ነው የምታወራው አንቺ? የምን አባሽ 40 ሺህ ብር ነው? የምን አባሽ ነው? የምን 40 ሺህ? አንቺ ደጋረካት። አንቺ ውሸት ለምዶብሻል። ከዚህ በፊት ለጎረቤቴ የማይሆን ነገር ዋሽታ አውርታ አጣላች። ኧረ ትዳሬን ይንሳኛል። ዋሻው አንቺ ነሽ ለካ ቤተሰቡን የምትበጠብጪው። ያስፈልኛል ብላ ያለችኝ ራሷ ናት እንዴ? ኧረ ቆይ እናታ ብለሻል አይደል? የሰው ትዳር ትበጠብጣለሽ አይደል? ከኛ ቤት አልፎ እኔ ለራሴ 3000 ብር መብራት መጥቶብኝ አናቴ ላይ ወጥቶ በምን ሰበብ ልታሽ ይላል? አንቺ ቆይ መብራቱን ነው የነገርኳት። እኔ ሂውማን ነው ስታነጁ የምትይው አንቺ ነሽ። ምጣዱን 10 ጊዜ የምትለኩሽው አንቺ ነሽ። ከየት የምታመጪው? ከየት ወሬት አባሽ? ወረኛ ነሽ አንቺ። በልቄ ወረኛ ነሽ። እንካ በእውነት ወረኛ ናት። አይ ማጥዋለከ በላት እንጂ በላት። ለምን መሰለህ እቺ ሰው ታጋድላለች። አላልኩሽ አይደል? እንዴት በዛልኝ አላልኩም ብለሻል። አላልኩም ምን ይዞ ሊመጣ ነው? ሂውማን ኤርም ያርባሽ ያላልሽ ስጋ ብርቀት ስጋ ታመጣ ለምን ስጋት ይሁን ስጋ ሆዲስ ታስጋለሽ? ለምን አያስብም? በላት በእናትህ ማለት ነበር። በላት መወጣት አለበት። እልሁን መምታት አለበት። ለምን ትይዘዋለህ? ጭቅጭቅ ምን ያደርጋል? ጭቅጭቅ ምን ይሰራል? በእኛ መሀል ጭቅጭቅ ንትርክ። አሁን እንደዚህ ስንታይ አናምርም? አናምርም? ልክ ነው። አንተ እዚህ መተህ ትጠጋግናለህ። በቃ እጄ አያርፍም አይደል? አዎ ምን ላድርግ? ስራ እንዴት ነው? ቆንጆ ነው። የእሱ እኮ አዎ ይዤ ልወጣ እየተጋገዝኩ። ይሄ ነገር ተወደደ አይደል? ለቤቴ ላስገባው ብዬ አይወደው አሁን እንኳን ጨመረ። አዎ